እኔ አላውቅም እንዴት እንደተከፋሽ እንዴት እንዳስከፋሽ አላውቅም። በጣም ከፍቶኛል። በጣም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። በሀገር ውስጥም በውጭም ያላችሁ እህት ወንድሞቼ እንዴት ናችሁ? የረመዳን ጾም እንዴት አድርጋችኋል? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ከአክስቴ ጋር መጥቻለሁኝ። አክስቴ እንዴት ነሽ? ቤተሰቦችን ሰላም በያቸው። ሰላም እንዴት ናችሁ? ሰላም ናችሁ? ትንሽ እንግዲህ የአየር ሁኔታ ጠፋፍቶናል። ሰላም ናችሁ? ሁላችሁም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ባለፈው አዩ ጋር መጥቶ ይቅርታ ታርግልኝ ብሏት መጥቶ ጸበልም ሊጀምር ምን ብሎ የአዩን ይቅርታን ጠይቋት ነበረና እኔንም ይቅርታ አድርግልኝ እያለ ነበረ። እኔ ይቅር ለእግዚአብሔር ብዬዋለሁ እና ያው ይቅር ብዬዋለሁ ማለት አብረን ልንኖር አይደለም። እንግዲህ አሁን አንቺም የከፈትሽው ክፍተት ይሄን ያመጣ ዛሬ እንግዲህ ምንድነው እያለ የነበረው እንግዲህ ወንድምየው አንቺ ያ ሁሉ ነገር ካደረገሽ በኋላ እንደምንም እንደማንኛውም ነገር ዝም ብሎ መታረቅ ምን ይባላል? ስንት ንብረትሽን አዋክኖብሽ እንዲሁ በቀላል ምንም እንዳልሆንሽ ነገር አሁን ይኸው ትተሽ አሁን በሰላም ታርቂያለሁ ማለት ትንሽ አይከብድም? ወይንሸት እኔ ለመናገር ራሱ እየከበደኝ ነው። ሁሉ ነገር አደረገሽ፣ ብዙ ነገር አደረገሽ። ዝም ብለሽ ደግሞ አሁን በሜዳ ታርቂያለሁ ማለት ምን ማለት ነው? አይ ታርቂያለሁ እኮ ስልሽ አብረን እንደ በፊት እንደዚህ እንትን ማለት አይደለም። ግን ያው ጸበል ልገባ ነው ልሳ ልገባ ነው ምናምን ነገር አለኝ። ከዛ እኔ ይቅር ለእግዚአብሔር ብዬዋለሁ። ያ ማለት እኔ አንቺንም አሰድቤ ስንት ነገር ላይ ተዳርሶ እኔ እንደዚህ እንትን የምለው ሰው አይደለሁም። እርግጥ አሁንም እኮ ያ እንደዚህ የምታደርጊው እኮ አሁን አንቺ ክፍተት እየፈጠርሽ ነው። አሁንም ቢሆን ክፍተት እየፈጠርሽ ነው። አንደኛ እሱ መጠጋጊያ ነው የሚፈልገው፣ የሆነ መግቢያ መንገድ ነው እየፈለገ ያለው። ያው አንቺ በከፈትሽው መንገድ ዛሬ ደግሞ ይሄ ወንድምየው መጣ። ሰሞኑን ወንድምየው እየመጣ እየጨቀጨቀኝ ነው። እና ለምንድን ነው አንቺ ዝም ብለሽ ምንም ሰውም ሳትይዢ ዝም ብለሽ ሜዳ ላይ ይቅርታ አድርጊልኝ ስላለሽ ያ ሁሉ በደልሽን ትተሽ ይቅርታ አደረግሽለት አይደል? እንዳልተበደለ እንዳልተጎዳ ሰው እንዴ! ለምን ምንም እንዳልሆንሽ ምንም በሜዳ ላይ ታርቀሽ በሰላም መጣሽ። ምንም እንዳልሆንሽ ያ ሁሉ እኛ እንደዛ ተፋጽተን እኛ መከራችንን አይተን ዘመዶችሽ ሁሉ እንደዛ ተፋዝታ ዛሬ በሜዳ መታረቅ እንደገና ደግሞ አዩስ ደግሞ ምንድነው? ምን ሆና ነው እሷ ያ ሁሉ አንዴ ልጇን ሲያግጥባት፣ አንዴ ትዳሯን ሲበጠብጥ፣ አንዴ ራሷን ሲበጠብጣት ኖራ እሷ ራሱ ምን ሆና ነው እንደዚህ ያደረገችው? አዩን አሁን ትጠሪልኛለሽ? አዩን ትጠሪልኝ ነው ፈልገው። አዩን የማናግራት ነገር አለ። ደውዬላታለሁ፣ እሷም ትመጣለች። ግን እሷ ምን ታደርግሽ? እኔ ምን እንደሚያደርግባት እኔ አላውቅም እኮ። ምንድን ነው የሚያደርገው? እናንተ ራሱ ክፍተት እየሰጣችሁት ነው። ለአጋንንት ክፍተት ትሰጣላችሁ። ምን እንዳያደረገብን ምን እንዳደረገባት ታያለሽ አንቺ። እንዴ ምን ያደርጋል? እሱ የእናንተ ደካማ ጎን እየተጠቀመበት እኮ ነው ያለው። የእናንተ መርከም የእናንተን እንዝላልነት አይቶ ነው እሱ እየተጫወተበት ያለ። ስለዚህ እኔ አዩማ እየመጣች ነው፣ ደርሳለች መሰለኝ። አዩን ጠርተሻታል? ትመጣለች አሁን? እየመጣች ነው። እናንተ የምታደርጉትን ነገር ሁሉ እያወቃችሁት አይደለም። ይኸው እንግዲህ ማንም ቦዘኔና ወመኔ መጫወቻ ነው የሆነው። አዩ እንዴት ነሽ? ሰላም ነሽ? እየፈለኩሽ ነበር እኮ። እንዴት ነሽ? ሰላም ነሽ? እንዴት ናችሁ? ሰላም ነሽ? እንዴት ነሽ? ሰላም ነሽ? አለ እንዴት ነው ጾሙ? እንዴት ይዞሻል? እንግዲህ እየፈለኩ ሰላም ነው፣ እግዚአብሔር ይመስገን። ቪዲዮ እየሰራን ነው የመጣች። ሰላም ነው ሰኒ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ምን እንግዲህ እኛ አልተላቀቅንም። እንግዲህ በሰላም ኑሮ አልተባልንም። የዛ የቦዘኔ ነበር ምንም እየለቀቀን አይደለም። ደግሞ አንቺም ነገሮችን አበላሸሽ አሉ። ምን ሆነሽ ነው? አዩ አንቺ እንኳን ደቃቃ ነበርሽ።
ምን ሆነሽ ነው? አይ ምንም እኮ አላደረኩም። ሰኒ ማለት ያው ወንድምየው መጥቶ እንደረበሻችሁ ምናምን በቪዲዮ ይቻላል፣ ግን ከኔ ጋር ምንም ያገናኘው ነገር የለም። ምናልባት እሱ ከሆነ ያስከፋሽ? አዎ በጣም ከፍቶኛል። በጣም ነው የከፋኝ። ከሱ ጋር ደግሞ እኔ እኮ ይቅር ለእግዚአብሔር ጸበል ላይ ነኝ። ንስሓ ልገባ ነው ይቅር አባቢኝ ስላለኝ እንጂ ሌላ ምንም የተደረገ ነገር ይኸው አሁን ከእሱ ጋር በከፈታችሁት መንገድ ይኸው ወንድምየው መጥቶ እንግዲህ አፉን ከፍቶ ሄደ። እኛ እድሜ ልክ የእሱ ዘሮች መጨማለቂያ ሆነን እንቀር እንዴ? ምን ሆነሽ ነው እንዴ? ያ ሁሉ ንብረቷን ያ ሁሉ ገንዘቧን እንደዛ ባክኖ ዝም ብሎ በባዶ ሜዳ ይቅርታ። እውነት ለመናገር እንደዚህ ትከፍይብኛለሽ ብዬ አላሰብኩኝም። እውነት ትፈልግሻለች ስትለኝ ከአንዳንድ ነው ተራርጬ የመጣሁት። ምክንያቱም ማለት አውቃለሁ ሊያስከፋሽ ይችላል። ቤተሰብ እንዳልነበረ ሰው ብዙ ነገሮችን አድርጓታል። ግን ደግሞ ያው ክርስቲያን መባል ደግሞ ለስም ብቻ መሆን የለበትም። ጸበል ገብቻለሁ፣ ንስሓ ላይ ነው፣ ይቅር አባቢኝ አንቺም ይቅር በይኝ ብሎ ቤቴ ስመላለስ ደጄ ስመላለስ እንጂ እኔ ከወንድምየው ጋር መጀመሪያውን ከኔ ጋርም በጣም ተጣልተን ነበረ። በገንዘብ ያስፈተው ብሎ መጥቶ ፎከሩብኝ። አጎትየው መጥቶ ደግሞ እንደገና ላመነኝ ብዙ ነገር አለና በዚህ ሰዓት ደግሞ ወቅቱም የጾም ሰዓት ስለሆነ ቂም ተያይዞ ከመጾም በሚል ነው ይሄንን ያደረኩት እንጂ እኔ ሰኒ አንቺ እንድትከፊ ብዬ አይደለም። ምክንያቱም አንቺ ነሽ አለሁልሽ ያልሻት አንድ ዘመድ እንግዲህ ያው የስንት ጊዜ የቆየ ወንድም እንኳን ዛሬ ገንዘብ ሳይኖርሽ ምናምን ብሎ የተናገራትን አልረሳም። በጣም ቅስሜን የሰበረ ንግግር አለና እኔ ለማስታረቅ ነው ሙከራ ሳደርግ የነበረው። ላስታረኩ ማለት ደግሞ እንድትገባ አይደለም፣ ንብረቷን ሜዳ ላይ በጥላ እንድትገባ አይደለም። እሱን ራሷ መወሰን የምትችል ሰው ናት። ሕፃን ልጅ አይደለችም። ወይን ሼት ዛሬ ከ18 ዓመት ያለፋት ሰው ነች እና እኔም አንቺም አንወስንም። ራሷ ወስና ግን ደግሞ እንድትጎዳ አልፈልግም። ንብረቷንም ሰጣታለሁኝ እኔ ከእንግዲህ በእግዚአብሔር እጅ ተይዣለሁኝ እያለ ነው ያለውና ከዛ አንፃር ነው እንጂ እኔ ተመልሳ እንድትገባ ያ ህይወት ውስጥ እንድትመለስ ምናምን አይደለም። ውሳኔ የራሷ ነው፣ ግን ይቅር እንድትል እሱም ደግሞ እንግዲህ የጥሞና ጊዜ ያስፈልገኛል። ንስሓ ገብቼ ጸበል መጠመቅ ፈልጋለሁ ይመስልና ሰኒ አላውቅም እንዴት እንደተከፋሽ እንዴት እንዳስከፋሽ አላውቅም። በጣም ከፍቶኛል። በጣም የተሰማኝ ለምን ብትይ ዳግም በቃ እነሱ ቤተሰቦች እየመጡ እንደዚህ አንደኛ ዘላን ቤተሰቦች ናቸው፣ ስርዓት የሌላቸው ሰዎች ናቸው። እንደውም ምን እያለ የነበረ ሰሞኑን ወንድምዬው እኛ ይዘናት እንሄዳለን እናናገራታለን እኛ እንደዚህ እንጨርሳለን እያሉ ነበር። ስለዚህ ያንን ክፍተት መፍጠር የለባችሁም ነው እኔ እያልኩ ያለሁት። ለምን አንደኛ ንብረቷን በስነ ስርዓቱ ያስረክብ። እኛ ፍቅር እኮ የሚጠላ ሰው የለም፣ ፍቅርን ማንም የሚጠላ ሰው የለም። ግን አንደኛ ንብረቷ፣ ሁለተኛ ደግሞ እቺ ልጅ እሱ በቤቷ እየኖረ እሱ በቤቷ ውስጥ ቁጭ ብሎ እቺ ልጅ የሰው ቤት እየሄደች እየተንከራተ እኔ ጋር በመቀመጠው ራሱ እኔ ደስተኛ ሆኜ አይደለም እኮ ደስተኛ አይደለሁም። እኔም ግን ደግሞ ንብረቷን በስነ ስርዓቱ ሳይሰጥ ይሄ ነው ንብረቷ ብሎ ሳይናገር ይሄ ነው ንብረቷ ብሎ ሳያስረክባት እንዲሁ ታርቂያለሁ እያለ ከሜዳ እየመጣ ወንድሙም በቃ ተስማማለች ታረቃለች ማለት የለበትም። ለምን ንብረቷን ይሄ ነው የተላከለትን ገንዘብ ያውቃል፣ ውስጡ ያውቃል፣ ንብረቱ በእሷ ንብረት እየጨፈረ እንደሆነ ያውቃል፣ ያለውም ንብረት የእሷ እንደሆነ ቤት ውስጥ ያለው ያውቃል። ይሄ ነው ንብረቷ፣ ይኸው ዘመድ ወገን ተሰብሰቡልኝ ንብረቷን ላስረክብ ሳይል ዝም ብሎ በየሜዳው እንደዚህ ታርቂያለሁ ማለት ጥሩ ነው? ይሄ ሁሉ ለምን መሆን አስፈለገ? በቃ ይሄ ነው። እንደገና ደግሞ ይኸው እንደዚህ እያለ ነው። ለእኛም አላማከራችሁም፣ ለቤተሰብም አላማከራችሁም። ዝም ብላችሁ በየሜዳ ይኸው ተስማማን ይኸው እያለ ነው እንግዲህ ወንድምዬው መቶ ፎክሮብኝ ነው እንደውም የሄደው። እሱ ለነገሩ ምንም የሚያመጣው ነገር የለም። ግን ቢሆንም ደግሞ አንደኛና ትልቁ ጉዳይ ምንድነው? ንብረቷ የትም ቀርቶ እሷ በባዶ ሜዳ እዚህ ጋር መታረቁ እኔ አስፈላጊ ነው ብዬ አላስብም። ይሄንንም ደግሞ ንብረቷ ይሄ ነው ገንዘብሽ ይሄ ነው ብሎ ሲያስረክብ ወደ ፍቅር ማንሄድበት መንገድ የለም። ፍቅርን የሚጠላ ሰው የለም። ስለዚህ አሁን በባዶ ሜዳ ታረቅ መባሉ አስፈላጊ ነው ብዬ አላስብም። ያን የተሰማኝ አየሁኝ። አንቺንም ላስከፋሽ ሳይሆን በጣም የተናድጄ ከወንድምዬው ደግሞ ከእናንተም አልሰማሁም። ከወንድምዬው ስሰማ በጣም ተናድጃለሁ።
ስለነረባ አሁን ወሰኔ እኔ የሚያወራበት ነገር የለም፣ ግን እንደምሰጣት ቃል ገብቷል ማለት እሱ እውነት ለመናገር በቃሉ ይጸናል እያልኩኝ አይደለም፣ ግን ደግሞ አሁን ላይ ስለነረቱ ሳይሆን በቃ አንዳንዴ ለነፍስ የሚባል ነገር ካለና እውነትም ይሄ ሰው እስኪ ምናልባት ሰይጣን ከሆነ እንደሚጫወትበት ወደ ራሱ መለስና ይቅርት በለው በሚለው ነው። እና ደግሞ ወይኑ እስኪ አንቺም ያለውን ነገር አውሪ ማለት ብቻችን ይሆን አንዳንዴ ማለት ለቤተሰብ ራሱ እዚህ እንግዲህ እየቀረጣች ነውና ለነሱ ራሱ ጥያቄ ይሆንባቸዋል። ለምን ብዙ ጊዜ መልስ የሚመልሰው ነው የምታወራውና እስኪ አንቺም ደግሞ ስለግል ህይወትሽ እንግዲህ ማለት እኔ ያው አስገድጅሻለሁ ይቅር እንድትይ፣ ነገር ግን ሌላውን ደግሞ አንቺ ራስሽ መወሰን እንዳለብሽ እንደ ትልቅ ሰው በህይወትሽ ራስሽ መወሰን እንደምትችይ አድርገሽ ማለት ነውና እንግዲህ ደግሞ አብራሪ ለኛም ለነሱ እኔ እንግዲህ ያው የምፈልገው ንብረቴንም ቤቴንም እንዲያስረክበኝ ነው የምፈልገው። ሌላ ነገር እኔ ከሱ ነው የምፈልገው ነገር የለም። ከዛ በኋላ ደግሞ አንቺም ጋር እንዳይደርስ አክስቴም ጋር እንዳይደርስ ነው የምፈልገው። ምክንያቱም እሱ በእኔ ዙሪያ ያሉትን በሙሉ ነው እየሄደ ምጣምዳቸው ማለት ነው። አሁን እኔ ጸበል ራሱ ቢገባ ውስጤ አምኖበት አይደለም፣ ምን እንደሚያስብ እኔ አላውቀውም። አሁንም የድሮውና የአሁኑን ሰውዬ እኔ አላውቀውም በጭራሽ። ናይ ነው ከአንድም 2-3 እኮ ከዚህ በፊት ይቅርታ ተመልሻለሁ ይቅርታ እያለ እንደዛ መልሶ ሲጎዳሽ ነው የምናየው። ይሄ ለውጥ አለው ብዬ እኔ አላስብም። አሁንም ፈጣሪ እሱ ያስበው። እኔ ይሄን ያህል ብዬ መናገርም ይከብደኛል። ግን ደግሞ እናንተ ለሰላሙ ከመቸኮላችሁ በፊት ፍቅር በቃ ቤተሰቡ የሚሰብሰብ ጓደኛ የሚሰብሰብ ንብረቷን ይሄንን አካፍል ስጣት እንኳን ሳትሉ እሺ በቃ ታረቁ ተብለ እሱም ታረቅ ያለው ብሎ ከሆነ እሱ አይምሮ ለሱ እንደዛ አላችሁ። ዛሬ ደግሞ በቀደም ወንድምየው መጣ፣ ነገ ደግሞ ሌላ ዘመዱ ይመጣል። ሰላም ናቸው እንደ እንትን ነው ውጭ እያሉ ነው። እዚህ ጋር ለምን መሆን አስፈለገ ነው በቃ። ፍቅር ከሆነ ደግሞ አንደኛው ጣጣውን ጨርሶ ነገሮችን ሁሉ በሰላም መንገድ አስኪዶ ያለውን ነገር ከዚህ በኋላ ህይወታቸውን በሰላም እንዲቀጥሉ ማድረግ ነው እንጂ እዚህ ጋር ተሸፋፍኖ የሚሆን ነገር በጣም ይከብዳል። ነገም ደግሞ መጨረሻው አያምርም። ልክ ነሽ ሰኒ። እንግዲህ እኔ ማለት እኔ አላሰብኩም ስለነገ አብሮ ግድ ነው ገብተሽበት ቤተሰብ ሁሉም ተጨምሮ ማለት እሱም ከጸበል ወጥቶ ወደ ራሱ ሲመለስ ነገሮች ይስተካከላሉ በሚል ያሰብኩት። ፍርድ ቤትም አልተዘጋም፣ ቀጠሮ አለ። እዛም እንደማይዘጋ ነግሬዋለሁ። ሲጀመር ማለቅ ያለበት በዛው ነው። ሲጀመር ሀገር ሽማግሌ ልጅ ራሱ ግን ራሱ አልስማማም፣ አይሆንም። ለምን አሁን ላይ ህግ የያዘ ነገር ነው የሚሻለው። ሲጀመር እኮ እኛ ሄደን ሳናስፈታ ነው ራሱ ወንድምየው በገንዘብ በጉቦ ያስፈታ። ክስ ላይ ያለን ሄዶ አስፈታ። ከዛ እሷ ጋር መጥቶ ማስፈራራት ጀመረ ወንድምየው። እኔ ምንም ያው አንደኛ ከባለጌ ጋር መግጠሙና ከባለጌ ጋር መነጋገሩ በጣም ከባድ ይሆናል እንጂ እሱ ምንም የሚያስፈራራው ነገር የለም። እዛ ሱሪን ሰቅሎ ያስፈራራ። ግን ይሄ እሱ ባመጣው ታሪክ ነው እንግዲህ ሁሉ ጦስ እየመጣብን ያለው። እናንተ ለምን ራሳችሁን አትገዙም ነው በቃ። እሱ ጋር ያለው ነገር በሙሉ መቆም አለበት። እዚህ ጋር ህግ ነው፣ ወደ ህግ ሄዷል። ሁለተኛ ደግሞ ወደ ፍቅር ፈልጋለሁ ካልሽ ደግሞ ንብረቶችን ሁሉ ነገርሽን ከወሰድሽ በኋላ ከዛ በኋላ ያለው ነገር በሰላም ይጠራጠቃል እንጂ ይሄ በባዶ ሜዳ እንደዚህ ነው ታሪክ ያለው ይከብዳል። እኔ አልስማማው ይሄንን እና ይቅርታ እንግዲህ እኔ ይሄን ያህልም ደግሞ እኔ ልጎዳሽ ሳይሆን በቃ ወደፊት የሚመጣው ነው እየተናገርኩ ያለሁት። አይነት ነው ሳላጠፋሽ እንግዲህ የሚሆነው ነገር ከካሜራ ጀርባም እናወራለን። ነገር ግን እኔ ታርቆ እንደዚህ ኑሮ አላልኩም። ለማንኛውም